አጥበሽ አምጪ ቂጡን ወስደሽ ነው እንዴ አታረጊውም ቪዲዮ ሰራበታለሁ እያልኩሽ አይደል እንዴ ያምሻል አንድ ያለኝን ቂጥ አሁን እኮ ምንም ያለ ቂጥ ነው ያወጣሁት ምንም ቂጥ የለኝም አጥበሽ አምጪ እንደተዳ ሲቀርቡት ይርቃል ደሞ ቁርጥ አርገው ሲተው ዞሮ ይናፍቃል ሳራገኘሁሽ ሲነጋ የለሽም ከጎኔ ላማለኝ በሰማይ ሆነብኝ ያንቺስ ፍቅር ለኔ እንደ አንቺን ነገር ሳስበው አንዴ ግራ ይገባኛል ግርም ይለኛል የማደርገው ሳጣ ትቅርብኝልና ልቤ አልቆርጥ ይለኛል አልቆርጥ ይለኛል ትኩራራ ሷናት ዋላ የሚቆጫት ትኩራራ ሷናት ዋላ የሚቆጫት እሁድ ቀን ነበር አስታውሳለሁ ቀርታብኝ ፍቅሬ ተናድጃለሁ አይ 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 ብዙ ጊዜ ተስፋ የሚያስቆርጡ ነገሮች መሰረት የሌላቸው ነገሮች ናቸው ቅድም ያልኩ መንሳፈፍ ተስፋ ያስቆርጣል እንዴት ብዙ ወጣት ካየ ተንሳፏል መሰረት የለውም እኔ መሰረት ስልህ አሁን እኔ ባደኩበት ዘመን አሁን ሜቢ 20 years gap ነው ሊኖረን የሚችለው በኔና ባንተ ጄነሬሽን ግን ያንዳንዷ ነገር ከትምህርት ቤት ከመሄድ ትምህርት ቤት ሄደ ተፈትነህ አልፈህ ወድቅ መውደቅ አለ ማለፍ አለ ቤት መተህ ቤተሰብ ረድተህ እሱ መሰረት ነው በእያንዳንዷ ሙቭመንት ውስጥ አንዳንድ ብሪክ እየጣልክ ነው የምትሄደው የምትቆምበትን ማለት ነው ገብቷል ትምህርት ቤት ሄጄ ስመጣ መጥቼ ቤት ስጠርግ በሰዓት ወደ ቤቴ ስገባ የቤት ስራ ሳልሰራ ስቀጣ ስገረፍ ሳረፍድ ስገረፍ ታይም ማኔጅመንት እየተማርኩ ነው ብሪክ እየጣልኩ ነው የምሄደው ግን የሆነ መሃል ላይ ያለ ጄነሬሽን አለ አሁንም ማየው እሱም ብሪክ ሳይሰራ ይሄ ብሪኩ የለም የቆመበት ሳይኖር አይ ቲንክ እኛ ሀገር የሆነ ይሄ የስልጣኔው እንትን ባንድ የመጣና ሶሻል ሚዲያውን ይዞት ማለት ነው ሶሻል ሚዲያ ይዞት መጣና ወጣቱን አንሳፈፈው ከዛ ወጣቱ እዚህ ጋር መሰረት ሳይሰራ እዚህ ላይ ነው ያለው ተንሳፏል ከዛ መሰረት ከሌለ መሰረት ሲኖርህ የጨረስክ አይደለም ተሄዶ ቤት ስትሰራ ከዛ ኔክስት ስቴፕ ምን እንደምትሰራ ታውቀዋለህ መሰረት ስላለ ይጎድለውን ታውቀዋለህ መሰረት ከሌለ ግን ያኛው እንዳይወድቅ የሆነ ነገር እንዴት ላድርግ ብለህ ሾርት ከት ነው የምትፈልገው እንዳይወድቅ ማለት then ያ ሾርት ከት is one it doesn't have so many ways አንድ ነው እሱ ሲሆን of course ተስፋ ትቆርጣለህ የለማ ለክባክ የምታደርገው ነገር ስለሌለ ማለት ነው አሁን ይሄ ወጣቱ ያልከኝ ነገር ምንድነው በመሰረት በሌለው ስልጣኔ በለው ይሄ ፕሮስፐሪቲ ማይንድ በለው ፕሮስፐሪቲ ማይንድ ይሄ ማኒፌስት አድርግ የሚባል ነገር መጥቷል እኔ ላይክ ሀብታት ካራውል ሀብታት ከየት ነው መጀመሪያ do you save 1000 ብር ገብቷል do you have a saving of 1000 2000 bank book ከፍተሃል ወይ like do you have your own job ቡና መሸጥም ሆነው መሸከም አለ ወይ ኪት ነው የሚመጣው ማኒፌስት አድርገው ኪት ነው የሚመጣው ማኒፌስቴሽን እኮ ውስጥ ያለውን መግለጥ ነው አይደል ውስጥ ያለህን ነገር ስለገለጥከው አታመጣው ውስጥ ያለውን ነገር እየሰራ ነው የምትገልጠው ሪሊ በጣም እየሳትን ያለነው ነገር I'll have the mansion house like by the beach ምናምን ብዬ ልመኝ ይችላል how much money do I have in my account what is my monthly salary
ስንቱን ነው ሴቭ እያደረኩ ያለሁት? ያንን ለመግዛት ስንት ብር ነው የሚያስፈልገኝ? አያውቀውም ብትጠይቀው። አሁን አውላቭ ዳት ካር የሚለውን ወጣት መተህ ብትጠይቀው ስንት ነው መኪናው ብትለው ዋጋውን ያውቀዋል እንጂ ስንት አመት መስራት አለበት ብትለው አያውቀውም። እሱ ጉርቱ ማኒፌስት እኔ አሁን ሰራ የሚከፈለኝ ብር ካለ እስጉርቱ ማኒፌስት አውላቭ ዳት ካር ብዬ 50 ሺህ ብር ከሆነ በወር ማጠፋው ለራሴ አይ በ10 ሺህ ብር አኖሬ 40ውን ሴቭ እያደረኩኝ ማኒፌስት ካደረኩኝ ያደርጋሉ። ግን የቱ ነው መሰረት ቅድም ያልኩ መንሳፈፍ ላይ ነው ያለነው። መሰረቴ ምንድነው የተማርኩት? ምንድነው የምሰራው? መንዝሊ ሳላሪ ስንት ነው? አሁን ያለሁበት ሁኔታ ስንት ነው? መቼ ነው ያን መኪና መግዛት የምችለው? እኔ መግዛት ስችል የመኪናው ዋጋ ስንት ነው? በስንት ወር ነው ሴቪንግ የማደርገው? እስኩት ማኒፌስት ገብቷል። መሰረቱ ቅድም እንዳልኩ ብሪኩ ሲኖርህ ብዙ ጊዜ ቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበር የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። በዚህ ባለሁበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዝ ሆናል ማለት ነው። መቆምና መራመድ አልችልም። እሺ መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤናዬ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44 61 315 ማን የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ፣ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በህይወት የረዳነው እንደሆነ ግን እሱ ደስ ይለዋልና አንድ ነገር እንድናደርግለት ነው አደራ የምንለው። አቅማችሁ ያለ በአሜሪካን፣ በካናዳ፣ በአውስትራሊያ፣ በሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ ለኢትዮጵያ ቤተክርስቲያን በጣም ባለውለታ ዳታ በማሰባሰብ ቤተክርስቲያን ህንፃ በማሳነጽ ከፍተኛ አስተዋጽኦ ያደረገ የመንፈስ ቅዱስ ልጃችን ስለሆነ ተባብረን በዚህ አሁን ቅድም በከፈተው አካውንት ገቢ እንድናደርግ ከራሴ ጭምር ሆኖ ከሌሎቹ ተባብረን እናንተም እዚህ በማህበረ ሚዲያው ያላችሁ ሁሉ ያስተባብራችሁ ለዚህ ወንድማችሁ ጥንካሬ ነገር እንድትሰሩ አድራላለሁ። እናንተ አንድ መኪና ስለተሰጣችሁ ዳው በአፍጢሙ መደፋት አለበት እንዴ? እስኪ መልሱልኝ። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ አድርሱ። ሌሎቻችሁም እኛ በማስረጃ ነው የምናወራው። እሺ ዶወሪ አትጫነቁ። በማስረጃ በመረጃ ነው የምናወራው። አለን፣ ሁሉም ዶክሜንት አለን፣ ውሉም የፈረሰበት አለ። ስለዚህ የአዲስ አበባ ፖሊስ ኮሚሽንም ሆነ ፌዴራል ፖሊስ እዚህ ጉዳይ ውስጥ ክትትል እያደረገ እንደሆነ ሰምተናል። እናንተም ድምፅ መሆን አለባችሁ፣ እጃችሁ አለበት። ሌሎች ወገኖችም በዚህ ነገር እንዳይታለሉ። ቁጥር 2 ፊንቴክ ሆኗል ነው የምላችሁ። ቁጥር 2 ፊንቴክ አቁሙ። እንደዚህ ድሃውን ብር መበዝበዝ አቁሙ። ሌሎቻችሁም አሁንም አዲስ ምዝገባ ነው ምናምን ቀብረጥሶ እያሉ ነው። የለም የመጀመሪያ መጡትን አስመጥለቅ ብለህ ደብረ ብርሃን ላይ አንድ ዶዘር አስገብተህ ብዙ ብር ሰብስበሃል። ከከተማው ባለስልጣኖች ሰብስበህ ምናምን ትምህርት ቤት ምናምን ብለህ ድራማ ማያውን ነገር አውርተህ ብሩ ስራ ላይ አልዋለም። የት እንደገባ አይታወቅም። የብሩ ሰብሳቢ አንተ ነህ፣ ቦርድም አንተ ነህ፣ ሁሉ ነገር አንተ ነህ። ብሩ የገባሸቱ እየጠበቅን ነው ገባ። እሱ ብቻ አልበቃ ብሎ በያይ ስልጠና ሕክምና ሰዎች ዳኑ፣ ዶክተሮች የማከም ያልቻሉት ዳኑ እያልክ ነው። ሞጣ አንድ ጊዜ ምን አለ መሰለህ፣ መሀይም አይኑ ትልቅ ነው አለ እና ትዝ ያለኝ አንተን ነው ገባ። ትዝ አልከኝ
እንዴ ምን ነው በግድ ካዘረፍኳችሁ አልክ ወይ ደግሞ ሂድና መገናኛ ላይ ሸዋሸዋ እንደሚሰሩት ግባ ኪሳችን ይሄን ነቀረው እንዴ ወጥ ረገጥክ እንዴ በቃ በሁሉም ልጋጣችሁ አልክ ኳሻው ኮሪያ ሱይ ምን አድርጉ ነው የምትለን ለምስራት አይኖር እንዴ ራሱ እኮ በአይ ራሱ የፈለኩ ቻት ጂፒቲን ግባ ምንም የፈለኩ ለሄድ ህክምናና ህግን በተመለከተ በእኔ ላይ እርግጠኛ አትሁኑ ይላል ራሱ ነው የሚለው ነው ካልተማርክ ልንገርህ እንዴ አላዋቂ ሳሚ ንፍጥ ይለቀልቃል የሚባለው አንተን ነው እያየሁት ያሉት በቃ አረረብህ ሽሮ አረረብህ በቃ ነው የምልህ ሽሮ አረረብህ ምንም በቃ እኔ አዝናለሁ እሸት በቃ ዝቅጥ አልክ በቃ ዘቀጥክ ትንሽ ቆይታ አቀማተ ነው እንጂ አንተ ማጅራታች ትመታ ነበር ግን አቅም የለም ያ ነው አድርሱለት ሼር ኮፒ ሊንክ ያደርጋችሁ በዱቤ አስመጣላችኋለሁ ከሚሉን ድርጅቶች መካከል አንዱ ዩቶፒያ ቴክኖሎጂ ነው። ይሄን ድርጅት ልናየው ወደድን። ዛሬ መኪና በዱቤ ይመጣልናል የሚሉ ምዕመናን ከስተመሮች መጀመሪያ ለዚህ ድርጅት መመዝገቢያ 89700 ብር መክፈል ይጠበቅባቸዋል። ይሄ መመዝገቢያ ከከፈሉ በኋላ በዕለቱ የመኪና ዋጋ ከ3 እስከ 4.5 ሚሊዮን አይነት አላቸው መኪኖቹ። የዚህን 30% ታስገቡና መኪናው ሲደርሳችሁ ሲመጣላችሁ 5% ትከፍሉትና 65%ቱን በ10 ዓመት ክፍያ እሰጣችኋለሁ ነው የሚለው። በ10 ዓመት ውስጥ እናንተ በየወሩ 36401 ብር ትከፍሉኛላችሁ ለ10 ዓመት ይላል። አሁን ይህን ስናሰራው ጠቅላላው በ10 ዓመት ውስጥ የምከፍሉት 4,368,120 ብር አካባቢ ይሆናል። ጠቅላላ የምትከፍሉት ማለት ነው 5,258,120 ብር ይሆናል ማለት ነው። በዚህ ስሌት ካሰላ ነው አራውንድ 2.2 ሚሊዮን ብር አካባቢ ኢንተርስት ነው። ይሄ ኢንተርስት 10% ኢንተርስት ፍላት ሬት ይመጣል። 10% አሁን ላይ ማነው በ10% ሊያበድረን የሚችለው ፋይናንሻል ኢንስቲትዩሽን ወይም ባንክ ብለን ስንጠይቅ አግሪመንቱ ላይ አልተቀመጠም። የትኛው ባንክ የትኛው ፋይናንሻል ኢንስቲትዩሽን እንደሚያበድረን አልተገለጸልንም። እዚህ ጋር ጥርጣሬን የሚፈጥሩ ነገሮች አሉ። ሌላኛው በ90 የስራ ቀናት አስረክብሃለሁ ይላል። በ90 የስራ ቀናት አስረክብሃለሁ፣ ነገር ግን ከኔ በላይ በሆኑ ችግሮች መኪናውን ካላስረከብኩ ኃላፊነቱን አልወስድም ይላል። ተመልሶ ደግሞ ከኔ በላይ የሆኑ ችግሮች ማለት የዶላር ምንዛሬ፣ የትራንስፖርት፣ የትራንዚት የተለያዩ ችግሮች ከተከሰቱ ኃላፊነቱ የኔ አይደለም ይላል። በዚህ አግባብ 8 ወር ከፍለውት መኪና ያልመጣላቸው ከስተመሮች ምዕመናን አሉ። እሱ መከላከያ አስቀምጧል። የዶላርና የተለያዩ መንግስታዊ ችግሮች ናቸው ያላመጣሁልህ እያለን ነው ያለው ማለት ነው። ስለዚህ ለዚህ ድርጅት ገንዘብ የከፈላችሁ ሰዎች ከዚህ በፊት እንደዚህ አይነት ድርጅቶች የሰጡን ኤክስፒሪየንስ አለ። ከስተመሮቹን መበታተን ለየብቻ ማየት። ስለዚህ ለየብቻ ሲሆን ጉልበት አይኖራቸው፣ ልክሰስ ቢሉም የተለያዩ ወጪዎች ይኖርባቸዋል። ስለዚህ መደራጀት ያስፈልጋል። መደራጀትና ወይም ገንዘባቸው እንዲመለስ ወይም መኪናቸው እንዲመጣላቸው ማስቻል ይጠበቃልና ተደራጁ እላችኋለሁ። በዚህ አጋጣሚ ለዚህ ድርጅት ገንዘብ ከፍላችሁ ብራችሁን ማስመለስ የምትፈልጉ ሰዎችና መደራጀትና መተዋወቅ የምትፈልጉ ሰዎች በውስጥ መስመር ስልካችሁን ላኩልኝና እንድትደራጁ ላግዛችሁ እችላለሁ። እናንተ ደግሞ ኮፒ፣ ሼር፣ ፎሎ ምናምን አድርጉና ለሰው እንዲደርስ ወይንቶም በጀልባም ሰው ይሻግራል። ወዶ እንቅልፍ ያጣል ልብ መሬት በንብርክክ ሰውን ያስጌዳል። ጊቤ ወንዙ ቢሞላ ወይንቶም በጀልባም ሰው ይሻግራል። ወዶ እንቅልፍ ያጣል ልብ መሬት በንብርክክ ሰውን ያስጌዳል። ተለከፍ ያለው ዘንድሮ ከዛ ሰፈር ጊቤ ማዶ አፍክሬ የንጉሥ ዘር ተለከፍ ያለው ዘንድሮ ከዛ ሰፈር ጊቤ ማዶ አፍክሬ የንጉሥ ዘር